ተጫወት። አንቺ ልጅ አይናፋር ነሽ እንዴ? እንዴት አልከኝ? ከተገናኘን ጀምሮ እኮ አንገትሽ እንደደፋሽ ነው። የምርህን ነው ምንቱ? አዎ የምሬ ነው። ወይ ጨዋታዬን አልወደድሽው? አረ በጣም ወድጄዋለሁ። እርግጠኛ ነሽ? በጣም። ያው ጭዊው ምናምን ካልተመቸሽ ደግሞ የጨዋታ ሜኑ ይሰጥሻል፣ ከዛ ትመርጫለሽ። የምርህን ነው? የጨዋታ ሜኑ አለ? ካላመንሽ ልንገርሽ። ደስ ይለኛል። ጥሩ፣ እንደዛ ከሆነ ከሜኑ ዝርዝሮች ውስጥ ጥቂቶቹ ልንገርሽ። እሺ ቀጥል። ሮማንቲክ የሆኑ ቀልዶች፣ ቡጨቃ፣ ደረቅ ቀልዶች፣ ምርጥዬ የፍቅር ወሬዎች፣ የፍቅር ቀልዶች በሮማንቲክ ወሬው ተፈርሾ ቡጨቃ፣ ገበው፣ ጠበቅ የመሳሰሉት። አረ ምንቱ አልተቻልክም? ወደድሽው? በጣም። እና የቱ ይሁንልሽ? አንተ ደስ ያለ። አረ እሱማ ፌር አይደለም። እንዴት? ያው እኔ የምወዳት ልጅ በሷ ምርጫ ሳጫወታት ነው ደስ የሚለኝ። የምወዳት ልጅ ስትል መቼስ ሁለት ሰዎች አንድ ላይ ተቀምጠው ወሬ ያወሩ ማለት በማላቸው ጸብ የለም ማለት ነው። እሱ ላይ እንኳን ልክ ነህ። ያው በማላቸው ጸብ የለም ማለት ደግሞ ይዋደዳሉ ማለት ነው። ተሳሳትኩ? አልተሳሳትክም። ስለዚህ እወድሻለሁ ማለት ነው። እሱን የምታውቀው አንተ ነህ። ብቻ አልወድም ብለሽኝ ልቤ እንዲቀጠቀጥ ልታረጊው ባልሆነ። እንደሱ አላልኩ። ስለዚህ ትወጂኛለሽ ማለት ነው? እንዳልጠላው ካወቅ በቂ ነው። የማይጠሉኝን ሰዎች ጉንጭ መሳም ስለሚያስደስተኝ ይሄንን ነገር ትንሽ ያበዛዋል መሰለህ? ምን ላርግ ጸጋ፣ ፍጥጥ ብሎ ሲገላምጠኝ እኮ ነው። ማ ትናንት ያልተሳሙ ጉንጭሽ ነው። በነገራችን ላይ እያሳፈርከኝ ነው። አይ እንግዲህ እኔ አይናፋር ፍቅረኛ እንዲኖረኝ አልፈልግም። ምን ብቻ ፍቅረኛ አለኝ ብለሽ ቆሌን እንዳገፊኝ። ሀሳብን የምትገልጽበት መንገድ ያስገርመኛል። ደረቅ ከማረገው ብዬ እኮ ነው። እስኪ ስላንተ ንገረኝ። ያው ሌዲስ ፈርስት ማለት ያው ስላንቺ ቅድሚያ ንገሪኝና ስለኔ ምን እነግርሃለሁ ብለህ ነው? ጸጋ ማነች? ስንተኛ ክፍል ነች? ስንት ባሎች ነበሯት? ወዳጆቿ እነማን ናቸው? ምን ያስደስታታል? ያው ጠላትም ካላት ጠላቶቿ እነማን ናቸው? በቃ የመሳሰሉት። ስለ ጠላቶቼ ማወቅ ምን ይጠቅማል? ማወቅም አለብኝ እንዴ። ካንቺ ጋር ማሳለፍ ጀመርኩኝ ማለት ጠላቶች ባይነ ቁራኛ ይውኛል ማለት ነው። ስለዚህ ለጥንቃቄ ያህል ጠላቶችሽንም ወዳጆችሽንም ባውቅ ደስ ይለኝ። ከዛ በኋላ ግን አንተም ትነግረኛለህ። ዝርግፍ አርጌ ነው። እርግጠኛ ነህ? ጸጊሙች የምሬ ነው። ጥሩ ተደከም ልጀምርልህ። ያው ለጥንቃቄ ሲባል ጠላቶችሽ እነማን እንደሆኑና ለምን ጠላቶችሽ እንደሆኑ ብነግሪኝ ደስ ይለኛል። እሺ በቃ እነግርሃለሁ። እዚህ ሰፈር እንዳለኝ እርግጠኛ ነኝ። ግን የትኛው ይሁን? እስኪ ልደውልለት። ወይ ቀስቲለ ሄሎ ማልበል ቀስቴ ወሳይሶ የሸቢው ካቡ ምርጥ አፍቃሪ እንዴት ነሽ ብሩ? ስፒዶ እንዳትሆን እኔ አላምንም። ቆይ ግን እናንተ አይደብራችሁም? እኔ ለእናንተ ፎንቃ አንዴ ፔንታቶኒክ አንዴ ዲያቶኒክ ስዘፍን ከርሜ ከሸቤ በኋላ ኢግኖር ስትገጩኝ። ኧረ ስፒዶ ታውቂ አይደል እንዴ? በቃ አንዳንድ ነገሮች እኮ ቢዚ አድርጎኝ ነው። እኔ አንተ ላይ የሚጨክን አንጀት አለኝ ብለን ቶባክ። አሁን አጭር ጥያቄ ፈጣን መልስ። ፎንቃን አግኝታታል ወይስ አላገኛት? ምን ጥያቄ አለው ብራዘር? እና ወያለች? አዎ ወያለች። የምር ቀስቴ በጣም ናፍቃችሁኛል። ሚኪና ቦቸራስ ደህና ናቸው? ትገናኛላችሁ እንዴ? አዎ ተገናኝተናል። ሁለቱም ፒስ ናቸው። የፎንቃይ ሰፈር ብትመጣ አታጣኝም ብለህ ነገርከኝ። ሰፈር መጥቼ እኮ ነው የምደውልልህ። የምሬን ነው ስፒዶ? የምሬን ነው ቀስቴ። በጣም ናፍቃችሁኛል። ስለ ሸቢው ስለ ሁሉም ነገር እናወራ። ጭው በጣም ናፍቆኛል። ስታይል አሁን እከሰታለሁ። ደግሞ ከቻልክ ፎንቃን ይዛት ብትመጣና ብታስተዋውቀኝ ደስ ይለኛል። በዚህ ሰዓት እሷ ወርክ ሙድ እያራመደች ነው የሚሆነው። በይሆኔ ግን እከሰታለሁ። ስታይል እሺ። ሚኪስ? እሱ ደግሞ ፒያሩን ፍለጋ ሄዷል። ግን ዛሬ ቢሆን ነገ ምናምን እናገኛቸዋለን። በቃ አፍጥ ነው ብራዘር። በጣም ሰው ናፍቆኛል። በቃ የሆነ ቦታ ደቅ ብለህ ጠብቀኝ። በደቂቃዎቹ ትደርሳለሁ። ስታይል ለምን ነበር ፈልግሻለሁ ብለህ ይጠራኝ? ለምን ይመስልሻል? ብቻ ስለዛ ጎባጣ ሽማግሌ ልታወራኝ እንዴ? ምን ጎባጣ ሽማግሌ ነው ያልሽ? አዎ ምን ልትል ነው? ኧረ እኔ ምንም አልልሽ። ይልቅ እንድናወራ ከፈለግሽ መጀመሪያ መረጋጋት አለብሽ። እንዴት ልረጋጋ ብሩኬ? እንዴ ዴቭ እኮ እኔ ፍቅረኛዬ ነው ብዬ የማስበው ወንድ ነበር። እሱን እኮ አውቃለሁ። ሶ ዋት?
ግን ደግሞ የተፈጠረው ነገር ለሱም ቀላል አልነበረም። እንዴት ባክህ? ሰውየው እኮ እያስፈራራችሁ የነበረው በሽጉጥ ነው አይደል? የሆነ እንደሆነስ እሱ ወንድ ልጅ አይደል እንዴ? እንዴት ይንቦቀቦቃል? እሱማ ወንድ ነው፣ ግን ደግሞ እሱ የሚያዘው ልክ እንዳንቺ ነፍስ ነው። እሺ እሱ የጠፋኝ ይመስላል። ግን እኮ ብሩኬ ምንም ሙከራ አላደረገም። ፍቅረኛዬ ተንበርክካ እግሯን እያመማት ነው ብሎ እኔ ለማስጣል እንኳን ትንሽ እንኳን ትራይ እኮ አላደረገም። ሶሲ ታያቷሽ እንዴ? መጀመሪያ ሰውየው እኮ ሽጉጥ ከማውጣቱ በፊት በድንጋይ ሊያስፈራራው ሞክሮ ነበር አይደል? ያ በቂ አልነበረማ። ሶሲ አሁን ግን የሆነ ሆኗል አይደል? በቃ ሁሉንም ነገር ትተሽ ስለ ነገ ማሰብ አለብሽ። ይሄ ማለት ለኔ ምን ማለት እንደሆነ ታውቃለህ? ምን ማለት ነው? እስኪ ንገሪኝ። ወደፊት እኮ አብረን እየኖርን ሌባ ቢመጣ እንኳን እሱም ከኔ እኩል ዋይ ብሎ ሊጮህ ነው ማለት ነው እንዴ? እና ምን ችግር አለው? አም ሶሪ እኔ ይሄንን መታገስ አልችልም። እናማ አንድ ወንዶቹ ቆፍጠን ማለት ሲችል ያኔ ፍቅራችንን መቀጠል እንችላለን። ያ ካልሆነ ግን ይሄ ለኔ በጣም ዴንጀር የሆነ ነገር ነው። አረ ሶሲ በጣም እያካበድሽው ነው። ብሩኬ ሙት አላካበድኩትም። እስቲ አስበው፣ አሁን ለምሳሌ እኔና ዲቭ ወክ እያደረግን መሀል ላይ የሆኑ ጎረምሶች መጥተው እኔን ከሱ ለመቀማት ቢሞክሩ እንኳን እሱ እኮ እኔን ፕሮቴክት ማድረግ አይችልም ማለት ነው። ሶሲ ቆይ አሁን ምኑን ከምን እያገናኘሽ ነው ያለሽው? ባጭሩ ብሩኬ እኔ ፍቅረኛዬ ጀግና እንዲሆን እንጂ ፈሪ እንዲሆን አልፈልግም። ለማንኛውም ቻው። ወቸው ጉድ! እንግዲህ ዴቭ ጽናቱን ይስጥ። ሌላ ምንም አለለ። ቀማበድ ነው። ማን ይደውል? ጓደኛዬ ነው። ጓደኛዬ ነው ብትይኝም እኮ አይደብረኝ። አረ ካላመንከኝ ላንሳው። ሄሉዬ። ሄሎ ጸጊ፣ ምን ሆነሽ ነው? ጠፋሽ እኮ። የሆነ ቦታ ሆኜ እኮ ነው። እኮት የሆነ ቦታ ካልኩሽ አይበቃም? ብቻ የነገርሽ ልጅ ጋር ተገናኝተሽ እንዳይሆን። እንደዛ ነገር። ሄሉዬ እንዴት ነሽ? ሰላም፣ እንዴት ነህ? ምን ትባላለሁ? ስለኔ ጠይቀሻት መናገር ስለፈራች ነው ስልኩን የተቀበልኳት። አረ ስላንተ አልጠየኳትም። ሄሉ ደግሞ አረ ውሸት አያምርብሽም ማለት አሁን እንደዋሸሽ ያልገባኝ ነው እንደሚመስልሽ? እሺ ይቅርታ። እኔ የስልክ ይቅርታ አይመቸኝ እናማ ነይና ይቅርታሽ እንደምንቀበልና እንደማንቀበል ከጸጊ ጋር ተነጋግረን እንወስናለን። እሱን ለማድረግ የግዴታ የጸጋን ፍቃድ ማግኘት ይኖርብኛል። አየሽ ሄሉ ጸጋም ተስማምታለሽ እና ትመጫለሽ? አስመጪ። ግድ የለም ስልኩን ስጣት። እስታይ እንጂ ጸጊ ያንቺ ፍቃድ በድምጽሽ መስማት ትፈልጋለች። ጸጊ ልጁ ምንድነው የሚለው? ያለውን አድርጊ በቃ። ማለት ልምጣ? አዎ ነይ። እሺ የት ናችሁ? የምታውቂው መናፈሻ ነው ያለነው። እሺ እንደዛ ከሆነ እመጣለሁ። አንተ ግን ምን ሆነ ነው? ልመጁ እንግዲህ እኔ ማካበር ምናምን አይመቸኝም። ግን ደበረሽ እንዴ? አረ በፍጹም። በቃ ፈታ በያ። ለምን እዚህ ከምንጠብቃት ወክ እያደረግን አንጠብቃት? ቦታ መቀየራችንን ደግሞ ደውልን እነግራታለን። አንተ ካልክሽ። ይሄ መልስ ሚስት መሆን የምትችል ሴት መልስ ነው ማለት። አንዲት ሴት ፍቅረኛው የሚላትን ነገር አንተ ካልክሽ ትላለች ማለት ሚስት መሆን ትችላለች ማለት ነው። ማን ያለው? አባቴ ነው። የሆነ ሽምግልና ቦታ ላይ እንደዛ ሲል የሰማሁት። ከአባት ጋር ያለ ግንኙነት ግን ገራሚ ነው። ከቻልክ ብትነግረኝ ደስ ይለኛል። እሱን እየሄደን እነግርሻለሁ። ባይሆን ተንቀሳቀሽ። እሺ። ስታይል ነው የሚባለው። ስታይል። ብሩኬ ሶሲን አናገርካት? አዎ አናግሬያታለሁ። እና ምን አለች? አባቴ ሶሲ ብዙ ያልገባት ነገሮች አሉ። ታዲያ የሚያጨናንቀኝ እኔ እሱ አይደለ እንዴ? ብቻ ከባድ ስታፍ ውስጥ ነው ያለሽ። ቆይ ምን ብላ ነው? እኔ ወንድ ልጅ ጀግና ሲሆን እንጂ ፈሪ ሲሆን አይመስጠኝም አለች። ኧረ እባክሽ አትላትም? ሰውየው እኮ ሽጉጥ ነው ያዘው። ብቻ እሷ ተንበርክካ በጣም እየቆረቆራት ስለነበር እሱን ተረድተ የሆነ ነገር ማድረግ ነበረብህ። ሌላስ የለህም? ይሄ ማለት አለች ወደፊት ባለ ሆኖ አብረን ተኝተን ማታ ላይ ሌባ ቢመጣ ከኔ ጋር እኩል አብሮ ብሎ ይጫዋል አለች። አያት አይደል የማይገናኝ ነገር ስታገናኝ። አረ ሌላም አለ። ደግሞ ምንድነው? በጣም ልቤን የነካኝ ንግግር ልንገር። ብሩኬ ሙድ ይዛል አይደለ? ምን ላድርግ ዴቭ፣ ሶሲን አናግረህ ስትመለስ እኮ ወይ መሳቅ ወይ ሙድ መያዝ ግዴታ ነው። በቃ ይኸውልህ በሷ ቀልድ የለም ነግሬሃለሁ። እኔ ሽጉጥ ስላልያዝኩ በቃ እኔ ላይ እንደ ልብ ትፈነጫለህ አይደል? ወንድ ከሆንክ ሰውየውን አትናገረውም ነበር? ልብህን የነካውን ነገር ንገረኝ። እኔና እሱ ተቃቅፈን ወክ እያደረግን የሆኑ ጎረምሶች መጥተው እኔን ከሱ ሊቀሙኝ ቢሞክሩ
እኔም ፕሮቴክት እንደማያደርገኝ ማሳያ ነው ብላኝ እርፍ። እቺ ልጅ ግን ጤነኛ ነች? እሱማ እኮ ጤነኛ ነች። እሺ ጤነኛ የሆነ ሰው እንዴት እንደዚህ ያስባል? እሱን አላውቅም። እሺና በምን ተለያያችሁ? ከዚህ በኋላ እንዶች ቆፍጠን ብሎ ማየት ካልቻልኩ የኔና የሱ ነገር ያከትምለታል አለች። ያከትምለታል አለች። ብሩኬ እኔ ግን ያንተ ጊዜ እንደዚህ ሙድ ይዤ ይባላል? ምን ላድርግ ዴቭ? ከሶሲ ጋር እኮ ያጋጠማችሁ ግጭት በሽማግሌ አይደለም በመንግስት ድርድር እንኳን የሚፈታ አይደለም። እሺና በምንድን ነው የሚፈታው? ፈጣሪ ማስተዋሉን እንዲሰጣት ተግቶ መጸለይ ብቻ ነው ያለ አማራጭ። ምን አይነት መከራ ነው በፈጣሪ። እሺ አሁን ምን ባደርግ ነው የምንታረቀው? እሱን አላውቅም፣ ግን ላገኘው አልፈልግም ስላለች ብቻ መራቅ የለብንም። እናማ ወጠረ መጨቅጨቅ ነው። ደጋግመ በሯን ማንኳኳት፣ ደጅ መጥናት ወንድ ልጅ አይደለ ብሩኬ? ግን ቢቀርስ? ምኑ? ፍቅሩ ነው አባቴ። ያ አባባል አይሰራም። እሺ ለምን? ብዙ ጊዜ ብዬውም ሆነ ሞክሬው ስለማውቅ። የምሬን ነው? የምሬን ነው። ባይሆን ዛሬ አታግኛት፣ ነገ ምናምን አግኛትና የሆነ ነገር በላት። ብሩኬ የምታረቀኝ ይመስላል? አይመስለኝም። እና ግን አስፈላጊ ነው። ደጋግሞ ሞክረሽ ደግሞ እኔም ማንቹ ምን እናገራታለሁ። እንግዲህ ምን አማራጭ አለ? ምንም አማራጭ የለሽም አባቴ። አንዴ ታስረሻል። የምር ቀስቴ የመጫምሮብሻል። ከሸቤ ወጣሽ ሳይሆን እኮ ከውጭ ሀገር የመጣሽ ነው መሰለኝ። ምን ታደርገዋለህ እንግዲህ ሲሰጥ እንደዚህ ነው። ቆይ ግን ፎንቃ ባንዴው እያለች እንዴ? አረ ስንት ተራራ ወጥቼ መሰለ። እሱማ ግድ ይላል፣ የሚጠበቅ ነገር ነው። ባይሆን ግን ሚኪስ? ሚኪ ከፒያሩ ጋር ቢስ አይደሉ? የቦችን ነው ካወቃት እንዴ? ያኔ መሰለ ቡላላ ምታል እንዴት ረሳታሉ? ለካሷ ከሚኪ ገብቶላት ነበረ። ከሸቤ በኋላ ፎንቄ ካልሆንክ ብላ ጓገጭ አላለችም? እና ከቦቼ ጋር ትንሽ የሚደባበር ነገሮች እየተፈጠሩ ነው። አረ ላሽ፣ እንደዛ ከሆነ ሚኪ ማግኘት አልችልማ። ትንሽ ቆይ፣ እኛ ጉዳዩን ፊክስ ለማድረግ እየሞከርን ነው። ስታይል። ታዲያ መቼ ነው ፎንቃሽ የምታስታውቂ? ነገ በተመቸ ሰዓት አጩልኝ። እሷን ይዣት እመጣለሁ እና አስታውቃለሁ። አረ ቀስቴ፣ የት መጥቼ ነው ማጨውልሽ? እስፋትሽን እኮ አላውቀውም። እሱ ነው አሳይሻለሁ። ይመቼ ያራዳል። እስካገኛት በጣም ጓጉቻለሁ። አረ ስታገኛት ደግሞ በጣም ትወዳታለህ። ስታይል እና አንዱ መሆን ስፓቴን ላሳይክ። እሺ አባ። ማለቴ ቶሎ መጣሽ ፊክ? አይ እዚሁ አካባቢ ስለነበረች። ጸጊ እንዴት ናት? እኔ ቆንጆ እንዴት ነሽ? ሰላም፣ ሄለን ይባላል። ጸጋ አልነገርሻትም እንዴ? ምኑ? ከጉንጭ ጉንጭ ቢለዩ አመት የማይቆዩ የሚባለው ነው ማለት። አሁን ሄሉ ይሄ ጉንጭ ምን ያንሰዋል? ብርቱካን በይ፣ እንዲው አፕል በይ፣ እንዲው ባገምጪው እንዲህ አርግተሽ ሰላማቲው ምን ችግር አለው? ምን ችግር አለ? ጸጊ ምን አይነት ልጅ ነው ያመጣሽው? ምን ተጫዋች ነው? ሀሳብሽ እኮ ገብቶኛል። ገና ለገና የጸጋ ፍቅረኛ ይሆናል ብለሽ ጠርጥረሽ እሷ እንዳይከፋት ብለሽ እንዳልሳምሽኝ እኮ ይገባኛል። ግን እኮ ጸጋ ምንም አትልም። ልክ አይደለው ጸጊ? ልክ ነህ እኮ። እኔ ምን አልኩ? ስለዚህ እኔና ሳሚ እንዴ አሁን ሳምኩኝ አይደል? እሱማ ኤግዛምፕል ነው። ኤግዛምፕል ታውቂያለሽ? ኧረ በደንብ አውቃለሁ እኮ። አሁን ደግሞ ክላስ ወርክ ትስምኛለሽ፣ በኋላ ደግሞ ሆምወርክ። ግን ሆምወርክ ሁለታችሁ ናችሁ የምትስሙ። ጸጊ ሄሉ ምንም ማድረግ አይቻልም። ሄለን ይባላል። እኔ ደግሞ ምን በኢትዮጵያ የተፈቀደለት ጨዋታ አዋቂ። የስራ ዘርፍ መሆኑ ነው። አይገርምሽም ሄሉዬ? ተጫዋች ነህ። እንግዲህ ምን ታደርጊዋለሽ ጸጊ። ጓደኛሽ ግን አይናፋር ነገር ናት ልበል? እንዴት አልክ? ድሮ ሳቃት እንደዚህ አልነበረችም። አሁን ግን አይናፋር ሆናለች። ምን? የት ነው የምታውቃት? ያው እናቴ ወል ውስጥ እያለዋ። አረ ጨዋታ። እኔ ደግሞ የት ነው የምታውቃት ብዬ መደንገጤ። እኔ ልደንግጥ? እኔ ልቤን ቀጥቀጥ? አረ ምን ቱታው። ኦኬ ቆይ ሱሲ ምን አለች? ሀኒቾ ግን የዴቭና የሶሲን ነገር ሳስበው እንዴት እንደሚዛለቁ በጣም ነው ግራ የሚያጋባው። እንዴት? ይኸውልሽ ሶሲ ማንነቷን ከፊልም ውጪ ማየትና መልመድ አለባት። ያ ካልሆነ ግን ወይ ሊለያዩ ወይ ደግሞ ዴቭ ያብዳል። አንተ ደግሞ ምንድነው የማይሆን ነገር የምትቀባጥረው? ሀኒቾ ይሄ እኮ የማይሆን ነገር አይደለም። እና ቆይ ይሆናል እያልክ ነው? አይደለም ግን እሺ ቆይ ፍቅርህን ለማሳየት ሽጉጥ ከያዘ ሰው ጋር ተፋልመ እኔን ፕሮቴክት ማድረግ አለብህ ማለት ጤነኝነት ነው?
እቺ ናትና ሀና እና ዴቭ ፕሮቴክት ማድረግ አልነበረበትም እያልከኝ ነው? ሰውየው ካስፈራራቸው በሽጉጥ ነው። ይሁና ለምን በታንክ አይሆንም? ቆይ አንቺ አንቺም እንደሷ ነው የምታስቢው ማለት ነው? ይልቅ አንተ ንገረኝ። ቆይ እሺ እኔን አንበርክኮ አንተ ብትደርስ ኖሮ ዴቭ እንዳደረገው ነው የምታደርገው ማለት ነው? አንቺ ግን አልሰለችሽም? ምኑ? ከኔ ጋር መጣላትና መታረቁ። ኧረ እኔም ሰልችቶኛል። ግን እኮ ነው የምፈልገው ሶሲ እንደምትለው በትንሽ በትልቁ እንደሚጣሉት ወይም ጓንድ እንደሚሉት አይነት ወንድ እንድትሆን አልፈልግም። እና በሀሳብ የበላይነት የሚያሸንፍ ምክንያታዊ የሚሆን በሰብአዊነቱ ደግሞ ብዙ ሰዎችን መርታት የሚችል አይነት ወንድ እንድትሆን ነው የምፈልገው። ኡፋይ ተመስገን ጌታዬ፣ እንኳንም እንደሱ አሰብሽ። በዚህ እንኳን ስጋት እንዳይገባ። ይልቅ አንቺ ሄዋን እንዴት ናት? እስካሁን አላገኘሻትም አይደል? አዎ ብሩኬ፣ ብደውላትም ስልክ አታነሳም፣ ቴክስት ባረግላትም ደግሞ አትመልስልኝ። ምን እየተሰማት ይሆን? ያው እንግዲህ እንደለመደበት ክፍሏ ሆና እያለቀሰች ነው የሚሆነው። እሺና ምን ይሻላል? እስኪ ብሩኬ ዛሬ ለፍላትና ነገ ካልሆነ ቤት ድረስ ሄጃ አናግራታለሁ። ይኸውልሽ የምትነግርሽን ነገር ግን ምንም እንዳልሰማ ነው እሺ? እንደ አዲስ የምትሰሚያት? እሱማ እኮ ግድ ነው፣ ግን ስትነግረኝ ሳቄን መቆጣጠር የምችል አይመስለኝም። ኧረ እባክሽ እሱን አፐርከት ሎወርከት እና ደፈቃ ስታጫውተኝ ስነ ስርዓትሽን ትይዣታለሽ። አይሄው እሱ ነገሯ ግን እንዴት እንደሚያዝናናኝ ብታውቅ። ይልቃንች ለምን ዛሬ ማኪያት አልጋብዝሽ? እርግጠኛ ነህ? በሚገባ ደስ ይለኛል። ተነሽሽ ናሽ በዝጋን። አየኔ ነገር ጨዋታ በዛውባችኋ። ቆይ እኔ ምን ላድርግ? ሻይ ቡና ምናምን ልጋብዛችሁ? ለካ ደረቅ ጣቢያ ነው ያለሁት አሁን። እሺ ቆይ ምን አድርጌ ላዝናናችሁ? ወይ ሱዚ ምናምን እንጫወት እንዴ? አረ እኛ ምንም አንፈልግም አይደል? እንዲሁ ከተጫወትን ይበቃናል። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ ጸጋ ነው ማለት። አሁን ሄሉ ባወራችሁ ሀሳብ እርግጠኛ ነሽ? አዎ እርግጠኛ ነኝ። ያው ከሆነ ጥሩ። እና ኑሮ፣ ህይወት፣ ትምህርት፣ ስራ፣ ትዳር፣ ልጆች እንዴት ናቸው? ምን ነው ደነገሽ? ጸጊ ሄሉ ምን ሆነ ነው እንደነገጠችው? አሁን ካልካት ጥያቄ ውስጥ ሁለቱም ብቻ ነው የምትመልስልህ። ለዛ ነው። ምንና ምን? ትምህርትና ትዳር እንዴት ነው ያልከው? ምን ትዳር ነው ያልሽው? አዎ ምን ነው? እንዴው ፈጣሪ የዘንድሮ ሹገር ዳዲዎችን ነፍሳቸውን አትማረው። ትንንሽ ልጆችን ከመሬት ብቅ ሳይሉ እያበላሹ ነውና ድፍት አርጋቸው። እንዴው አደራ። አረ በሱ ስለምን ሹገር ነው የምታወራው? መቼስ በዚህ እርምሽ የሚያገባሽ የእርምሽ እኩያ አይደለም ብዬ ነው። እኛ ለማለት የፈለግነው ቦይፍሬንድ አላት ነው። እንደሱ ነው እንዴ? ታዲያ ባለ ትዳር ነሽ ብለሽ ለምን ታስደነግጭኛለሽ? ለምን ትደነግጣለህ? ለምን አልደነግጥም? እቺ ልጅ እኮ ገና አንድ ፍሬ ልጅ እኮ ነች። ትዳር ማለት እኮ በጣም ትልቅ ነገር ነው፣ የሚረገዝበት የሚወለድበት። አሁን በምን አጀቷ ነው እሷ ትዳር የምትችለው? አረ ምን ጨዋታ ቀይር። ጸጋ ልቀይር? እሷ ካልፈቀደች ጨዋታ ቀይር ማለት ነው። በትክክል ተመልሷል። እሺ ቀይር። አንቺ ካልሽ እንኳን ጨዋታ አይደለም መልኬ ነው እሺ ምቀይር። አሁን እሺ እዚህ ደረቅ ጣቢያ ላይ ከምናዝግ ብንሄድ ይሻል። ወዴት? ቆንጆ ሻይ ልጋብዛችሁ። አይ እናንተ ተገባበሱ። ባይሆን እኔ ሌላ ቀን። እንዴ የማይሆነውን? ለምን ደሞ ይሆነው? ከሻይ ቢላዩ አመት የማይቆዩ ሲባል አልሰማሽ እንዴ? ምንቱ ይሄማ ትክክል አይደለም። አረ ጸጊ በሞቴ የሆነ ነገር ቢያት። እንዴ ሂሳብ ከሆነ እኔ እከፍላለሁ። ደሞ ለሻይ ግን ከሻይ ውጪ ማዘዝ አይቻልም። ሄሉ ችግር የለውም ተቀላቀይ ይሻላል። አዎ ካላችሁስ? ያው ሴት ልጅ ለምትጠየቀው ነገር ሁሉ እሺ ስትል አይደል የሚያምርባት? ምን? አረ ቀልዴን ነው። ያው አላ ሴት ልጅ ስትግደረደር ስትሽኮረመም ነው የሚያምርባት ለማለት ያክል። እሺ ይሁንልህ። እና አሁን እንሂዳ? አዎ እንችላለን። እንሂዳ። አዎ እንሂድ። ሄሎ ማለበል? ቀስቴ ያሬድ ነኝ። ምን ፈልገህ ደወልክ? ላናገር ፈልጌ ነበር። ስለምንድን ነው የምታናግረኝ? እሱን በስልክ ሲሆን በአካል ላናገር የምፈልገው። አታወሳስበው። መናገር የፈለከውን በግልጽ ተናገር። በነገራችን ላይ የሰጠው ቀን ካለፈ በጣም ቆይቷል፣ ግን ጉዳዩ ከባድ ስለሆነ ነው እየታገስኩ ያለሁት። ይገባኛል ቀስቴ። በእናትሽ በለኝና ላገኝ። ችግር የለውም።
ባለፈው የተገናኘንበት አካባቢ ሆነ ጠብቀኝ። እሺ። ግን የማገኘው ሰው ስላለ ትንሽ አስጠብቃለሁ። አረ ለሱ ችግር የለውም። እሺ። ይሄ ልብስ አራዳ ምን ማድረጉ እንደሚገቡ አላውቅም። አያሪድ አንቺ ምንድነው እንደዚህ የሚያስገለፍጥሽ? ተሰብስባችሁ እኮ ስጨፍሩ ማስቢያችሁ እኮ ነው። ለነገሩ አንቺ ምን አለብሽ? ሽጉጥ አልተደቀነብሽ። ቆይ ሰውዬው ሽጉጥ አውጥቶ ነበር እንዴ? እንዴ ባያወጣስ? እንደዛ ስንሳፈጠው ቆይቶን ቢሆን ማውጣቱ ይቀር ነበር እንዴ? እሱስ ልክ ነሽ። ብታያኒቹ ማታ እንደዚሁ እንቅልፍ ሳይወስደኝ ስቃዥ ነው ያደርኩት። ቅዠት? የምን ቅዠት? በቃ የነበርኩበትን ቦታ አትጠይቅኝ። እዛ ጋ ፍንዳታ፣ በዛ ጋ ሩምታ፣ በቃ ምን አለፋሽ እንደዚሁ ነፍሴ ስትጨነቅ ነው ያደርኩት። ወደሽ እኮ አይደለም ሄዊ፣ ፍርሃቱ ያሳደረብሽ ተጽዕኖ ነው። ወይኔ ይሆን መጨረሻ እንደዚህ ከታንክና ከሮኬት ጋር መፋጠጥ ይሆን? ታንክ? ቆይ ስለምን ታንክና ሮኬት ነው ደግሞ የምትቀባጥሪው? እንዴ አንቺ በዛ ሰዓት እኮ ሽጉጡ ልክ ታንክና ሮኬት መስሎ ነው የሚታይሽ። እንዴ እኮ ጎኑ ላይ ያየሽውን ሽጉጥ ባሉ ነው እንደዛ መስሎ የታየሽ። አይ መሬት ያለ ሰው አለ ያገሬ ሰው። ለነገሩ አንቺ ምን አለብሽ? እኔ ደረሰብኝ አንቺ ላይ ቢደርስብሽ ኖሮ 1 ሳምንት ከፌት አትነሽም ነበር። ማ እኔ ሀና? አዋ ምን ራስሽን ትሰቂያለሽ? አሬ ተከበሩ። እኔ ራሴን አልሰቀልኩ። ሻልሻል ሚኪ አቡሻ ግን ልጅቷን ማሳመጡን የሚሳካለት ይመስላል። እመነኝ ምርጢላ፣ አቡሻ አይደለም የሎካል ሀገር ውስጥ ምናምን ከጣሊያን ሁሉ ያሰምጥልሻል። አታ ቀደዳ ብሶብሃል ልበል። ምን ታደርጋለሽ? የሰራው ጸባይ ነው። ቆይ ፒያረስ ባኪ እሷ ነገር የሌለው ስብስብ ብሏል። አታ ሽጉጥ እንደዚህ ትፈራለህ እንዴ? ቀልድ ናት እንዴ? አንተ ሙርት ይዛለህ እንዴ? ሽጉጥ እኮ ካፉ የሚወጣው የፍቅር ቃላት ምናምን አይደለም፣ ጥይት ነው። ጥይት ደግሞ ግድል ያረጋል ያረዳል እንዴ። ግን የፈለገ ቢመጣ ፒያር ፊት ላይ መንበርከክ አልነበረብህ። ያልተነካ ግልግል ያጣላ። አንተ ቀልድ ምን አለብህ? ሽጉጥ ናት እንዴ? ሄሎ ስፒዶ። ቀስቴ ብራዘር እንዴት ነሽ? አሉልሽ። እንዴት ነህ? ብቸኛ ስፒዶ እንደው ሰላም ነው ስፒዶ? ባልሽኝ መሰረት ያው ቀጠሮ አክብር ያልሽኝ ቦታ ከች ብያለሁ። አረ ስፒዶ አይነፋም። እኛም ፎርጌት ሙድ አድርገሽን አንቺ እሱ ጋር ትሄጃለሽ። አረ ይደብራል። አረ እኔ እኮ ሰፈራችሁ ስለማላርፈው ደግሞ ቀስቴን ካገኘው በኋላ አገኛችኋለሁ ብዬ። ምን ነው ደበረሽ እንዴ ብራዘር? አንተ ሚኪ እኮ ነኝ። ደግሞ እኮ ከፎንቃሽ ጋር ጥሩ ሙድ ላይ እንዳሉንሽ ቀስቴ ነግሮኛል። ትንሽ አየር ሳብ ብዬ ነው ብራዘር። የሚያራዳ ልጅ እና እዛው ስኳት ላይ ደርሰሻል? አዎ ደርሻለሁ። እዛው ቦታ ኮንሽ። በቃ ያልኩሽ አካባቢ ጠብቂ፣ የፈጠነ እመጣለሁ። እስታይ አንተ ግን ስፒዶ ባይኖር ያን የሆነ አዛ የሆነ ህይወት እንዴት አድርገን ነው የምንወጣው? ኧረ ሊለ ነበር አዛ ምን ነው እባክህ። አንተ አይመጣም እንዴ? ያውላት ነጫነጭ እየመጣች። አንተ ምን እሺ ነው? እስከ ጆሮ እየሳቀቅኩ ነው። ይሄ ተንከሲስ የሆነ ልጅ የሆነ የርኩስ ነገር ካልሰራ በስተቀር እንደዚህ ድድ ውስጥ ይገለበጥ አይስቅ። አቺክባ ምን ሆነ ነው እንደዚህ የምታገርጠው? ያጋጠመኝ ነገር እኮ ስላልገባ ነው። ቆይ ምን አጋጠመ? ኧረ አንተ ቆይ ምን አይነት ጓደኛ? ኧረ ይመች። ምን እሺ ነው ልባችንን አንጠለጠልከው? ቆይ ምን ገጥሞ ነው? አንተ ምን አይነት ፌስ እንደተዋወቅኩ እኮ ስላልገባ ነው። አንተ እድሜ ዘላለምን ከሴት ፊት አትወርድ ማለት ምን? እሺ ምን አይነት ፊት አየሽ ንገረኝ። በቃ እንዲህ ፌሷ ማለት ነው ፒያራችን፣ እንዲህ ፌሷ ደግሞ ደብሬ። በቃ ፒያራችን እኮ ነው መስሎ። አንተ ምን እሺ ነው የምትተረተረው? ሚኪ ብታያት እኮ በቃ ደብሬ በፒያሬ ተፈርሾ ፌት እኮ ነው መስሎ። አሁን ይኸውልህ በጠረባ እዚህ ሜዳ ላይ ሳልፈረሽ ስለ ጸጋ ንገረኝ። ጸጋ ጸጋ ጸጋ። ወይኔ ቀስቴ ብቻ እዛ ሌላ ችክ ስታሰማምጥ የኛን ሚሽን ረስተው እንዳይሆን። ላርግ ቀስቴ፣ አሁን በእኔ ይፈረዳል? ይሄ ሁሉ ነገር እኮ የተፈጠረብኝ ያቺ ጸጋን አሰምጣለሁ ብዬ እኮ። ቆይ ችኳ ስማ ማን ነው? ሄለን። ምን? ወይኔ በጻኑ ይሄ ምች የሆነ ተንከስ የሆነ ልጅ የማይሆን ቦታ ገብቶ እንዳይሆን። ቆይ እሷን ችክ እንዴት ተዋወቃት? ያው የጸጋ ጀለስ ስለሆነች ነው ማለት። ያው ጸጋ ጋር ደወለች፣ ከዛ ነው ያልናት፣ ከዛ መጣች። በቃ ልክ ሳያት በቃ ተፈረሽኩላት። ያንተን ራስ ወስዶ መፈረሽ ነበር። ሚኑ የተመታ ነው። መቼ ነው የምትሻሻለው ግን አንተ? እሺ ታዲያ ምን አወራችሁ? አረ ነፍ ነገር
ቆይ አንተ ልጅ ምን ባደርግ ነው የምትረዳኝ? ምን ልረዳሽ እኔ ቆንጆ? በቃ ከዚህ በኋላ አልፈልግም ስለ አይገባም እንዴ? ግን ለምን አትረጂኝም? እኮ እኔ ኪድናፕ ተደርጌ ደርሰ አብረኝ ስትንከባለል እያየሁ ምን ነው የምረዳክ? እኔ እኮ ወድጄ አይደለም፣ በቃ በሰዓቱ ደነገጥኩኝ። ወንድ ልጅ አይደለ? እንዴት ትደነግጣለህ? ቆይ ወንድ ልጅ ሰው አይደል እንዴ? አሃ እኔን ፕሮቴክት አለማድረግህን ትክክል ነኝ ብለህ እያሰብክ ነው ያለው? ላይሆን ይችላል፣ ግን በቃ ፕሊዝ ተረጂኝ። ዴቭ ፕሊዝ ተረዳኝ። አይ ቲንክ አንተም ጊዜ ወስደህ ማሰብና ራስ ላይ መስራት ያለብህ ነገር ያለ ይመስለኛል። አሃ አንቺ እንደምትፈልጊው ጀግና እንደሆን ማለት ነው? አሁን እሺ አንድ ነገር ልጠይቅሽ። ምንድነው እሱ? እሺ አንቺ እንዳልሽው ብፋለምና ሰውዬው በሽጉጥ መጥቶ ቢገልኝ ደስ ይልሻል እንዴ? እኔ ሙትልኝ ብያለሁ። ለምን እኔን ክፉ ለማድረግ ነገሮች ወደ እኔ ትገፋለክ? እኔማ ሊፈጠር ይችል የነበረውን ነገር ነው ላስረዳሽ የሞከርኩት። ይኸውልህ እኔ ሙት አላልኩም፣ ግን በቃ ልክ እንደ አንድ አፍቃሪ ማድረግ ያለብህን ነገር አላደረክም ነው ያልኩት። እሺ ሶሲ፣ እሱ ጥፋቴ ከሆነ በጣም ይቅርታ። ዴቭ ፕሊዝ፣ በቃ እኔ ልቤ በጣም ተሰብሯል። ከዚህ በኋላ አንተን ማግኘትም ማናገርም አልፈልግም። ከቻልክ አጠገቤ እንዳትደርስ። ጉድ ባይ። እሺ ምንድነው የሚሻለኝ? ጸጊ ግን ሳትዋሺ የምንቱ ነገር ገብቶልሻል? ኧረ አንቺ ልጅ አታሳፍሪ። እሰይ አፈርሽ ማለት እኮ ገብቶልሻል ማለት ነው። እኔ እንጃ ይሉ ከተለያየን ሰዓት ጀምሮ ስለሱ ማሰብ ማቆም አልቻልኩም። ወይኔ ጉዴ ጸጊ። ማታ ራሱ በኢንስታግራም ላውራው አላውራው እያልኩ ከራሴ ጋር ስታገል ነበር። እናውራሽ? አይ አላወራውትም፣ ግን ሄሉ ኢንስታግራም ላይ ገብተሽ ፎቶዎቹን ብታያቸው እንዴት እንደሚያማምሩ አይዲያ የለሽ። ጸጊ የምር ይህን ስሜት በማጣጣምሽ በጣም ነው ደስ ያለኝ። እኔ እኮ አልገባ ያለኝ ፍጥነቱ፣ ከዛ ደግሞ ድፍረቱ። እስኪ አስቢው ወንድ ልጅ ለክፎሽ ደቂቃ ሳይቆይ ሲስምሽ። እኔ ራሱ እኮ የገረመኝ እሱን ነው። በጣም ደግሞ እኮ ምንም ነገር ሳትነግሩ የሚገባውስ ነገር። እስኪ አስቢው የዛኔ እኮ በስልክ ስናወራ ስለሱ እንኳን እንዳወራን እኮ ሳያቅ ነው ሄላው ስለኛ የምታወሩት ምናምን ሲል ነበረው። የዛን ቀን እኔ ራሱ እንዴት ብዬ እንደማስቀይስ ግራ ገብቶኝ ነበር። እና ዛሬ ታገኛለሽ? ላግኝሽ ካላ አንቺ ልጅ የፈለገ ብትወጁ ወንድ ልጅ የሆነ ኮራ ስትይበት ነው ደስ የሚሎሽ። አንቺ ያሬድ ላይ እንደምትኮሪ ማለት ነው። የኔን ነገር እንኳን ታዩ። ግን እሱ የት ነው ያለው? ቅድም ደውዬለት ነበርና ዛሬ ፋዘርን ሳግዘው ነው ሙሉ ነው ያለኝ። ከሆነ አሪፍ። ሄሉ ወይ ልደውልለት እንዴ? ኧረ አንቺ ልጅ አረጋጊ። አዲስ እረኛ ከብታ ያስተኛ ብላለች አያቴ። ሄሉ እኔ ግን አንቺ ጊዜ እንደዚህ ነኝ? እንደሱ እኮ ለማለት ፈልጌ አይደለም የኔ ቆንጆ። ግን ወንድ ልጅ የሆነ ኮራ ብለሽበት ተፍ ተፍ ምናምን ብሎ ሲያገኘሽ ነው ደስ የሚለው። ምክርና ቡጢ ለሰጪው ቀላል ነው አሉ ጸጊ ደግሞ አቤ አንተ ተንከሲስ ሲሆን ግርጫው ምን ብትደረግ ነው ግን አንተ የሚሻል? ቆይ አንተ ምን አግብቶ ነው ዘራፍ ምትለው? ቆይኛ ይላክልለም ነበር። ያው ጸጋ እንዳሰምጣት። አንተ ምን አርገ መጣ? በሄሉ ፎንቃ ተነድፌ። ሚኪ ቸከሷን እኮ ብታያት በቃ መልኳ አይደው የለህም። ቆይ ከዛ በኋላ ምን ሆነ? ያው ጩቤ ምናምን ፈጣጠርኩና ዘና ፈጣርኳቸው። ወይኔ አቡሽ ምንድነው የሚሻል አንተ ልጅ? አንተ ሰውዬ አስነዝነዘኝ። ይኸውልህ ካለ በዚያ ፒያራችን ገይጬ ነው ሽልጥፍ ምለው። ደግሞ መጣላታችሁን አትርሳ። ያኔማ በጠረበው ስጄ ፈርሽሽና እኔ እናንተ ነገር ያበቃለታል ነው። አሁን ነው ምን ታመጣለህ? እንደውም ይቻል ወሬት ነው ፒያሬ ጋር። ይኸውልህ ሴት ልጅ ከፍቅረኛዋ ጋር ስትጣላ የሚያጽናናት ሰው ትፈልጋለች። ለዛ ደግሞ ወሳኙ ሰው እኔ ነኝ። አሁን ይህ ልጅ በገለው መንግስት ያስረኛል። ግጥም አድርጎ ነው። ኧረ በእናትህ እንከተለው በቃ። ተንከሲ ሲሆን እድሜ ልኬን እንዳቃጠኝ እርኩስ። ነገሩ እኔ ምን አገባኝ? እኔ ዝፈን እንጂ ፍቅር አልተባልኩም። አመሰግናለሁ ጋር መውደዴ ነገር ዛሬ ቢወጣልኝ ምን አለ እንደ ሰው ተሳክቶልኝ ልቤ ሰላም በዋለ መውደድ መዋደዱ ከሆነ ሚስጥሩ አይሻለኝም ሆይ ግልጹን መናገሩ ፍቅሬ ታውቆ
ቆይ ይሄ ሰው ማን ነው? እኔ ያሬድ ነው ብዬ አስቤ፣ እሺ ቆይ ያሬድ ካልሆነስ? ያሬድ ለምን ነብሴን ታስጨንቃታለህ? ባለ ደብዳቤው አንተ ከሆንክ ለምን በግልጽ አትነግረኝም? ግን ቆይ ባለ ደብዳቤው እኔ ነኝ። አፍቅሬሻለሁ ብለኝ ምንድን ነው መልሴ? ወይኔ ባባቤ ሞት! ምን አይነት አበሳ ውስጥ ነው የገባሁት? ፍቅሬ ታውቆ በአደባባይ አያንቄን አይደስታሳይ የኔ ሁና ያበረደው ጓዳዬ ሙቋልጋዬ አይ ደስታዬ። ኧረ መመሰጥ። ቆይ ግን ምን አይነት እድል ነው ያለኝ? በእግዚአብሔር አናገርከኝ? ምን? እሺ አንተን ለማናገር የግድ ማስፈቀድ አለብኝ? አይ እንደዛ እኮ ሳይሆን ትንሽ ተመስጬ ነበር፣ ለዛ ነው። ለነገሩ እንዴት አትመሰጭ? እንዴት ሾፍሽ ግን ፎንቃ በከባዱ እንደገዘገች ጋቢናሽ ይናገራል። ቆይ እንዴት? አባት ፍቅር አልይዛለኝ እንጂ እኮ ፍቅር የያዛቸውን ሰዎች እንዲሁ አይቼ መለየት ይችላሉ። እባክህ ፍቅር ያዘኛ ይዘኝ ምን በቃ ግራ ገብቶኛል። ምን? እሺ የሩቅ ሰው ነች እንዴ? ኧረ አጠገቤ ነች፣ ግን የማትበላ ወፍ። ምን የማትበላ ወፍ ነው ያልከው? አዎ የማትበላ ወፍ። በነገራችን ላይ ፍቅር ለያዛቸው ሰዎች መዝፈን ያስደስተኛል። ለምን አንድ ሙዚቃ አለቅብሽ? ደስ ይለኛል። የማትበላ ወፍ ተይዛ በጭራ የማትበላ ወፍ ተይዛ በጭራ ልቤን አደማችው አካሌን ቦጭራ ቦጫጭራ ልቤን አደማችው አካሌን ቦጭራ ቦጫጭራ መንገደኛ ሁሉ እሶት ጫሬ ነው መንገደኛ ሁሉ እሶት ጫሬ ነው ያንን ገላ ደራሽ እግዬ ሰው እንዳይነካው ያንን ገላ ደራ ፍቅሬ ሆይ ሰው እንዳይነካው። አይ በቃሽ ብጀ ጻድቃን ሳይቀጣጠሩ ይገናኛሉ ማለት ይሄ ነው። በነገራችን ላይ አሁን ሱቅ እየጠበኩሽ ነበርኩ። ትንሽ ወክ ላድርግ ብዬ ስወጣ ነው ያገኘሁሽ። ለምን እንደምትጠብቀኝ? ናፍቀሽኝ። ናፍቀሽኝ? አዎ ናፍቀሽኝ። ምን ነው ችግር አለ? አንተ ደግሞ የታውቀኝ ነው ምናፍቅህ? የኔት ይሄን አንቺ መቀራረብ እኮ ናፍቀሽኛል ለማለት እኮ ከበቂ በላይ ነው። ቀዥቃዣ ወንድ ደስ አይለኝም። እሺ ምን አይነት ወንድ ልሆንልሽ? ምንም አትሁንልኝ። አልፈልግም። ትፈልጊያለሽ? አልፈልግም። ደረቅ ነህ ልበል? ለካ ቆንጆ ብቻ ነበር የመሰልኩሽ። እንግዲያውስ ቁርጥሽን ወቂ። ደረቅም ነኝ። ስራ ፈት። አትሳሳቺ ቤዛ፣ እሱ ስም እኔን አይመጥነኝም። ለምን? ምክንያቱም ስራ ፈት ስላልሆንኩ ነው ይመስለኛል። ወደ እኔ እየመጣሽ ነው። ምን ልታዘዝ? ለማንኛውም ይሄን ስጠው። ለማ? እንጃለ እስከ ዛሬ ከማን ነበር ደብዳቤ እየተቀበልክ ስትሰጠኝ የነበረው? ለዛ ልጅ ነው እንዴ? አቤት እሱ ልጅ ግን የምር ግን እሱ ልጅ የሚያፈቅርሽ ከሆነ እንዳያመልጥሽ። እንዳያመልጥሽ? አዎ እንዳያመልጥሽ እኮ ነው ቤዛ የሚያፈቅረኝ አጥቼ። ወይ የኔ ነገር ራስቸው ለካ ብዙ ነን። ምን አንተ ብቻ እኔ ማፍቀር መብት የለም ልትይኝ እንዳይሆን። አንተ ደግሞ እኔ ታውቀኝ ነው የምታፈቅረኝ። የትም እንዲሸት አይመለከትሽም። ደግሞ የማፍቀር ሙሉ መብት አለኝ። በማፍቀሬ ደግሞ አንቺ ቅንጣት ታክል አያገባሽም። በማፍቀሬ ነው ያልከው? ፈጣሪ ሆይ ይሄ ደግሞ ምኑን አድርቅ ነው የጣለብኝ? በእናታችሁ ውይ ተመስገን። አንቺ በስንት ጊዜ እንዲህ ስስቅ ያየሁሽ። አልፎ አልፎ እንደዚህ ፈገግ በይሽ። ለጥርስ ጤና ጥሩ ነው እኮ ፈገግታ ለጥርስ ጤና። እህ ስራ ፈት
ወይኔ ኪሩ እቺን ነበር ደህና ሁን ከማትበላው አውስ ብራዘር በእናትሽ ነገር ተባበሪ። ምችለው ኮንታክት የለው እንደምትችለው በጣም እርግጠኛ ነኝ እኮ። ምንድነው ነገሩ? ንገረኛ። በቃ የሆነ ቦታ ይዤ ልሂድና የሙዚቃ ተጫወትልኝ። ባደርግልሽ እኮ ደስ ይለኝ ነበር፣ ግን አሁን ጀለስ ካን እየጠበቅኩ ስለሆነ ዛሬ ይብራብኝ። ባይሆን ሌላ ቀን። በእናትህ በፍቅር አምላክ ይሆንብህ። ኧረ ላሽ የፍቅር አምላክ ማን እንደሆነ ታውቃለህ? አዎ ስለማውቀው እኮ ነው በሱ ስም ለምን። ቆይ ግን ፎንቃ ምን ያክል ቢገዘግዝ ነው በዚህ ልክ ዝርክርክ ያልኩ? በእናትሽ ብራዘር ስሜ ስፒዶ ነው። እኔ ደግሞ ያሬድ እባላለሁ። ከፈለክ እኮ ልከፍል እችላለሁ። ትሰማለህ? ይህን ድምጽ የሰጠኝ የፍቅር አምላክ ነው። ታዲያ በሱ ስም ለምነኝ ብር የምፈልግ ይመስላል? የምር ስፒዶን ካረክልኝ ለታመቼም ማረሰው እንግዲህ ፍሬንች በፍቅር አምላክ መጥቶብኝ እንደማልደረበት ታውቃለህ። ለዋን አንተ ምን ትረዳኛለህ? ምናልከ? በቃ ጀለስ ተነስ። አንተ ልጅ ለምንድን ነው የሚነገር ነገር የማይገባ? ልጅቷ በቃ የኔ የምትለው የራሷ ፍቅረኛ አላት። አንተ ራሱ ለምን ልብ ብለህ አሰማም? ፍቅረኛ የተባለው ሰውዬ ሌላ የሚያፈቅራት ሴት አለ እንዴ? እቺ እኮ ዝም ብላ በገገመው እኮ ነው ወይ ያላት። ምን አገባህ አንተ? ምን አገባህ? ግጥም አድርጎ ነው የሚያገባኝ። ሄሉ የኔ ፒያር ተፈርሾ ፊት አንተ አስቢ። የኔን ፒያር አትጥራት፣ ዝም በል በቃ። በህግ አምላክ ቀስቴ ልብ አድርግ። ይሄ ልጅ የሚሆን ነገር እንዳደረገው እየወሰወሰኝ ነው። አረ ጋይቶች በቃ አረጋጉት። አሁን የሚያስጨንቀኝ ሄሌሌ ተመስጠ የሰጠንን ሚሽን እንዳትረሳ ነው። ያው ለሱ ችግር የለውም። ሚሽኑ እስኪሳካ ድረስ ሁለቱንም አጫውትልሃል። ከዛ ሄለን ይዤ ሽፍለል ጸጋስ እሷ ማጫት ብብቷ ላይ ተሰካና ከዛ ጆሮዋ ላይ ሁለት ሰንደል ተሰካና ልክ ዜብራ ላይ መብራት እያየች ትዝናናለች። አሁን ይህ ልጅ ሰው ነው? ይህ ሰው ነው ወይ? ጨካኝ እኮ ነው። ቀስቴ ይሄ ልጅ አፉ እንዲዘጋ አድርገው፣ ያለበዚያ ግን በከባዱ ነው የምንጣለው። ለሱ ችግር የለውም። አንተ ግን እንዳልኩ ስራ እንዳትረሳ። እስታይል አሁን ፎንቃ ጋር ደውልና የሄለን ስልክ ተቀበላት። ቆይ አንተ አልተቀበልካትም እንዴ? በቃ ጸጋ በፈራው ስግጥ ስትልብኝ እንዴ ልቀበላት? በቃ አንቺ ደግሞ ትዝህትኝ በቃ መቀበሉን ተውኩት። እሺ አሁን ምን ብዬ ነው ፎንቄን የሄለንን ስልክ መጠይቃት? እሱን አላውቅም፣ ግን የግዴታ መቀበል አለብህ። አንተ አይደብርም እንዴ? ልጁን አንድ ፌቨር ሰራው ብለህ ለምንድን ነው የምታስጨንቀው? ቆይ አንተ ምን አገባ? እስታይል በቃ የሷን ስልክ ነው ያመጣልሃለሁ። እስታይል በቃ ቴክስት አድርግልኝ። እኔ ልቀው ሳው እስታይል የተጋፉን ጋር ቀስቴ ልጅ ታበለው አለበለዚያ ግን እስታይል በቃ ሊፊክስ አደርገዋለሁ። በቃ እንበል። እኔ እዛ ስፒዶ እየጠበቀኝ ነው። ቢሳየማቻች አንተም ቆይ ቤት በጉማሬ ነው የምለጠልጥ። ይሄ አመድ በዱቄት ተፈርሾ ፊት የዘጋውን ጋር አንተ አመድ አብሽ የዘጋውን ጋር ምን አይነት ከሰል ፊት አመዳ ይኸውልሽ ሄዊ፣ አሁን የምነግርሽን ነገር በስነ ስርዓት እንድትሰሚ እፈልጋለሁ። ስለ ሚኪ ልትነግሪኝ ከሆነ አልሰማሽም። ሄዊ ደግሞ ቆይ ባለፈው ምን ተባብለን ነበር? ሚኪያውን ባለበት ሁኔታ እንዳትርቂው ተባብለን ነበር እንዴ? እና ልሙት ሽጉጥ ግንባሬ ላይ ተደቅነው ድፍት ልበልልሽ? ሄዊ ቆይ ልታስፈራራችሁ ፈልጋ ነው እንጂ እኮ እንደዛ ቆይ የምታደርግ ይመስልሻል? አይ እኔ ቅርብኝ አልኩሽ እኮ እንዴ። እንደውም ከፈለገሽ ታግባው፣ ከፈለገሽ ደግሞ ሚዜም መሆናታለሁ። አንቺ ሴትዮ ባስቂ ይሻልሻል፣ በኋላ እደፍቅሻለሁ። እሺ ቆይ እኔ ምን ላድርግ? የምትናገሪው ነገር እኮ በጣም ነው የሚያስቀው። ታዲያ እኔ እኮ የምነግርሽ ጨንቆኝ ነው። እንዴት በሰው ጭንቀት ላይ ይሳቃል? ወይኔ ጉዴ አንቺ፣ ወይኔ ጉዴ። ምን ሆንሽ? ስልኬ ጠራ እና ታዲያ ጥራ። ታዲያ አንሺው። ወይኔ ጉዴ ፈላ። ቆይ ብለሽ ነው ማን ደውሎ ነው? ሄርሜላ። ቆይ እሱ ደግሞ አንቺ ጋር የምፈልገው ነው የምትደውለው። ምን አቅላታለሁ? ያትን ከሲሳ ልሂድ ብሏት ይሆናል። ወይኔ ጉዴ አንቺ እኮ አንቺ አልገባሽም ምን አይነት እሳት ውስጥ እንደተጣድኩኝ። ኧረ ሄዊ በእናትሽ ተረጋጊና እሺ የምትልሽን ስሚ እና ላንሳው። እና ታዲያ ምን ታደርጊያለሽ? ሄሎኝ ነው የምቤት። አንቺ ልጅ ይሄ ሚኪ የምነግረውን ነገር እየሰማ አይደለም እንዴ? ምን አደረገሽ? ልብሱን ይዞ መጥቶ ስራ እንዲጀምር ብነግረውም ሊሰማኝ አልቻለም። ያ ደግሞ በጣም ከባድ ነው። እኔስ ምን ላድርግ የኔ እመቤት? እኔም እኮ ነፍሴ ተጨነቀች። ሰሚኛለሽ? ሚኪ ድርቅ እያለ ያለው ባንቺ ምክንያት ነው። ስለዚህ ለሱ ምንም አይነት ፍቅር እንደሌለሽ አሳይተሽ ወደ እኔ እንዲመጣ አድርጊው።
ያ ካልሆነ ግን እንዴ ካልሆነ ስቲ ምን ልታደርጊ ነው ሄርሜላ? ግንባርሽን ብዬ ነው ምደፋሽ። እርፍ ይኸውልሽ ሄርሜልዬ፣ እኔ ለእናትና ለአባቴ ልኖርላቸው ባክሽ። እንዴ መጀመሪያውንም እኮ ሲያቀብጠኝ ነው እዚህ ነገር ውስጥ የገባሁት። ሄርሜልዬ የኔ መቤት የኔ እናት ጎበዝ ልጅ። እንደዚህ ልክሽን ካወቅሽ ምን ማድረግ እንዳለብሽ ታውቂያለሽ ማለት ነው። አታስቢ የኔ መቤት፣ እውነት እኔ ራሴ ያለሽበት ማንቁርቱን ይዤ ነው ማመጣልሽ። ጥሩ፣ እንደዛ ከሆነ ስልክሽን እንጠብቃለሁ። እሺ 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 የኔ መቤት፣ እሺ ሄርሜላዬ፣ እሺ የኔ እናት። ወይኔ ቅሌቴ፣ ወይኔ ቅሌቴ፣ ወይኔ ውርደቴ፣ ወይኔ ሀኒቾ፣ እኔም በሽጉጥ በእናትሽ ተረጋጊ። ምኑን ተረጋጋሁት ሀኒቾ? ሲያቀብጠኝ ገና ከመሬት እንኳን ብቅ ሳልል ፍቅር ፍቅር ብዬ እኮ ነው እዚሁ ጣጣ ውስጥ የገባሁት። ወይኔ ጉዴ! ኧረ ሄቢ በፈጠረሽ ተረጋጊ። እንደውም በቃ መሄድ አለብኝ። ወዴት ነው ደግሞ የምትሄጂው? ሚኪ ጋር ነው። ከዛ ማንቁርቱን ይዤ አንጠልጥዬ ሂጄ እሰጣታለሁ። ይሄ ማንቁርቷ። ቆይ ግን አንቺ አታፈቅሪውም ማለት ነው? እና ፍቅር ፍቅር ብዬ ግንባሬን ትበልልሽ? የኔ እናት ጎንበን በጤና እኔ ቅርብኝ ሁለተኛ። እሺ አሁን አብረሽኝ ትሄጃለሽ ወይስ አትሄጂም? ኧረ እኔ እሺ አብሬሽ እሄዳለሁ። ነይ ተከተይኝ በቃ። ወይኔ መጨረሻሽ እንዴት ያው በቃ ታች ልጅ እንደመጣች ዘፈኑን ጀምሯለች። ወይኔ ድል በቃ በየሄድኩበት ሁሉ ላፈቅር ሰዎች እየዘፈኑ መቼ ሆን ግን ፍቅር የሚይዘኝ? እየመጣች ጀምር እስታይ የማትበላው ተይዛ በጭራ የማትበላው ተይዛ በጭራ ልቤን አደማችው አካሌ ቦጭራ ቦጫጭራ። ያሬድ በደንብ ተሳክቶልሃል። እሺ አሁን ማለት የፈለከው መልእክት እንዳለ ገብቶኛል። የምን መልእክት? ስለማትበሉ ወፍ ነዋ። ስለምን እንደምታወሪው? ብቻ ከዚህ ልጅ ጋር እንተዋወቅም እንደማትለኝ ተስፋ አደርጋለሁ። አረ እኔ አላውቀውም። ቆይ ምን ለማለት እየሞከርሽ ነው? ታዲያ ቆይ እኔ እዚህ ጋር ስደርስ ይሄ ዘፈን መዘፈኑ ግጥምጥሞች ነው ብዬ እንዳመን ፈልገህ እንዳይሆን እንደፈለግሽ ማሰብ ትችያለሽ። እርግጠኛ ነህ? በነገራችን ላይ ሳያችሁን ትርካችሁ አዝማሪነቴን አስታወሰ። ታዲያ ለምን ነቆራችሁን በዜማ እናረገው? ባክልሽ ታግጠማችን እኮ እኔ ቤዛ ካንታን። እሺ የምትሻይ ከሆነ ማሳየት ነው። እናቱ በእናትሽ በጣም መላጠሩብኛል። ለምን እዚህ ጋር ረፋቲምና በግጥም አናረገው? ላንተ ብዬ ሳይሆን ካንተ በምንም እንደማላንስ ግን አሳይሃለሁ። እሺ ተቀበል። እንግዲህ አንተ አቀበለኝ እንጂ ለመቀበል ዝግጁ ነኝ። ያሬድ ያፈቅረኛል ብለሽ አስበሽ ያሬድ ያፈቅረኛል ብለሽ አስበሽ ድገሞ ያሬድ ያፈቅረኛል ብለሽ አስበሽ 2 ወር ሙሉ በእግርሽ ኳተንሽ 2 ወር ሙሉ በእግርሽ ኳተንሽ በእግርሽ ኳተንሽ። እሺ እና ተቀበል። እስቲ አንቺ ብቻ አቀበል። ቤዛን አገኛለሁ ብለህ ብትመኝም ቤዛን አገኛለሁ ብለህ ብትመኝም ቤዛን አገኛለሁ ብለህ ብትመኝም ቤዛን አገኛለሁ ብለህ ብትመኝም እንዲያው ብትደክም እንጂ እኔ እኮ አልገኝም እንዲያው ብትደክም እንጂ እኔ እኮ አልገኝም እኔ እኮ አልገኝም። ይልቅ ተቀበል። ቀጥ ያያን ማግኘት እንዲቀላል እንዳይመስልሽ ያያን ማግኘት እንዲቀላል እንዳይመስልሽ ድገሞ ያያን ማግኘት እንዲቀላል እንዳይመስልሽ። ይልቅ ተናገሪ ፎንቃ ከገባልሽ ይልቅ ተናገሪ ፎንቃ ከገባልሽ ፎንቃ ከገባልሽ። ለኔ ተቀበለኝ። ቀጥ ምን ነው ያያ ዛሬ ዳርዳሩን አበዛ? ምን ነው ያያ ዛሬን ዳርዳር አበዛ? ምን ነው ያያ ዛሬ ዳርዳሩን አበዛ? ምን ነው ያያ ዛሬ ዳርዳር አበዛ? ፍቅር ይዞም ከሆነ ቀለል ያድርግልህ በልልኝ። ፍቅርም ከሆነ ቀለል ያርግልህ ቀለል ያርግልህ። ስንት ቆንጆ ሞልቶ ሄሉን የመሰለች ስንት ቆንጆ ሞልቶን ሄሉን የመሰለች ድገሞ ስንት ቆንጆ ሞልቶ ሄሉን የመሰለች ያፈቅረኛል ብላ ቤዛ ተጃጃለች ያፈቅረኛል ብላ ቤዛ ተጃጃለች ቤዛ ተጃጃለች። ይሁን እንከፍ ነሽ ያሬድ ይሁንሽ ደረቅ። የምር ያሬድ በጣም ተመቻችሁኝ። ምን እንዳስብኩ ታውቃለህ? ምንድነው እሱ? ሁለታችሁም ድብን ያለ ፎንቃ ገብቶላችኋል። ምን
ያው እንግዲህ ያየሁትን ነው። ፈጣሪ ሆይ ይህን ከፍ ግን ምን ባደርገው ነው የሚሻለኝ? በፈጣሪ ያሬዱ ባይሆን እኔ ልሂድ። አስፒዶ በጣም አመሰግናለሁ። ጣጣ የለውም፣ ግን አንተ ራስን በደንብ አዳምጥ። ሳይረፍድ ወየ ብትላት አሪፍ እኮ። እኔ ምን ነው ማፍቀረን አላመንክም እንዴ? ለማንኛውም አመሰግናለሁ። እስቲ እስማ ማን ነው? እኔ ማን ነኝ? አያጅቡ ምን ላረግሽ? ልትበላኝ? አንቺ ተንከሲስ! ቆይ በምን አወቅሽኝ? እንዴት እንዳወቅኩ አሁን ሳይሆን ሌላ ጊዜ ነው የምነግርህ። እንዲያው በሞቴ በሳንቃው ደረቴ ብዬ ብለምንሽ። ተስፋ ቁረጥ፣ ምንም አይነገርህ። እርግጠኛ ነሽ? በጣም እርግጠኛ ነኝ። ለማንኛውም እቺን ቀን እንዳረሻት አንድ ቀን ትነግሪኛለሽ። እንደሱ ይቻላል። እንዴ ያሬዶ ምን ሆነ ነው? አሁን እኮ አግኝቻት እየመጣሁ እኮ ነው። ማንን ይለኛል እንዴ? ቤዚ ነው? ኧረ እባክህ አንተ ሰውዬ ተረጋጋ። ለማንኛውም እንዴት ነህ? ደህና ነኝ። አንተ እንዴት ነው? አለን ሜሴንጀር ሆነን። መልእክት አለኝ ማለት ነው? በደንብ አለ። የምርህ ነው? አዎ የምሬን ነው። ምን ነው ተጠራጠርክ? አይ ምንም እንዲሁ። እና ምንም የጠየቀች ጥያቄ የለም? ኧረ አለ። ምን ጠየቀች? ምን አዲስ ነገር ይኖራል ብለህ ነው? ያው ማን ነው ብላኝ ጠየቀችኝ። በነገራችን ላይ አንተ እንደሆንክ ጠርጥራለች። እንደጠረጠረች ገብቶኛል። ግን ታፈቅራታለህ አይደል? እኔ እንጃ ምናምን እያልክ ስትጃጃል አንዱ ጠብ እንዳያረግብህ ብፈጥን ይሻላል። ቤዛ በቀላሉ ጠብ የምትልኝ ስላልሆነች ለእሱ እንኳን ስቃጠጥ። እሱ እንዴት አወቅ? ቃቱም ድርቅን ነው ስለማውቀው። በነገራችን ላይ ደረቅ ሴቶችን በቀላሉ ጠብ ማድረግ ይቻላል። እንዴት አደረገ? እነሱ የሚያፈቅሩ ስትሸነፍላቸው ነው። እመነኛ እኔ በእጅ ይገባሉ። ስለዚህ ለቤዛ ተሸነፍላት እያልከኝ ነው? አንተ አልሸነፍም ካልክ ተሸንፎ ልቧን ጠብ የሚያደርግ ሰው ሳይመጣ በፈጥን ነው የሚሻለው። ለማንኛውም ደብዳቤን እንካ። እሺ አመሰግናለሁ። ምንም ማለት ብራዘር፣ ጠላት ከሩቅ አይመጣም። አንተ ደብዳቤ ምናምን እያልክ ስትጃጃል እኔ እዚህ እየተወሰወስኩ ነው። እና ሄለን የጓደኛሽ ፍቅረኛ ነች ማለት ነው? እንደዛ ነገር። መቼ ነው ግን የምታስተዋውቂ? ማንን? ያሬድን? ያሬድ ነው ስሙ? አዎ ያሬድ ይባላል። ብታየው እልል ያለ ሸበላ ነው። ቀረቤታችሁ ግን አሪፍ ይመስላል። በጣም በቃ ልክ እንደ ወንድሜ በላ አይደል? እና አንቺ ነሽ ያጣበሻቸው? እሱ ታሪኩ ብዙ ነው። እስኪ ንገሪ ልስማ። ምን ነው ጨዋታ አለቀብህ እንዴ? ገባኝ። ስለኛ እናወራ እያልሽኝ ነው? አረ ምንቱ፣ እኔ እንደሱ አላልኩ። ዋው፣ እፍረትና መሽኮርመም ግን እንዳንቺ የሚያምርባት ሴት አይቻላል። ሙድ መያዙ አይበቃም? ጸኪሙች ሙድ አልያዝኩ። ስታፍሪና ስትሽኮረመሚ በጣም ነው የምታምር። አመሰግናለሁ። እና መቼ አሰብሽ? ምኑን? ሰርጋችንን ነው። ምን ነው ደነገሽ? እንዴት አልደነግጥ? ሰው ከመሬት ተነስቶ ሰርጋችን ይላል? ጸኪዬ፣ የኔ ቆንጆ፣ እኔ እኮ ዝም ብዬ አይደለም የቀረብኩሽ፣ ለትልቅ ቁም ነገር ነው የምፈልግሽ። አንተ ልጅ አልቻልኩም። ልክ ነው አልቻልሽኝም። እና ሀሳቤ እንዴት አገኘሽው? ምንም አይልም። በነገራችን ላይ ወደ አንቺ ስመጣ ብዙ ሰዎች እየገላመጡኝ ነበር እና ግር ብሎኝ ነበር። እና ማን ናቸው የሚገላምጡ? አንደኛው ማን ነበር ያሉት? ቀሰም ቀስቴ ነው ምናምን ሲሉ ሰምቻለሁ መሰለኝ። ምን ነው ደነገሽ? ችግር አለ እንዴ? እሱ ልጅ ተጠንቀቀው። ምን ነው ጥለኛ ናችሁ? አዎ ጥለኛ ነን። ቆይ በምንድን ነው የተጣላችሁት? አሁን ልነግርህ አልችልም። ደህና ሁኚ። ወዴት ነው? ጸጋ፣ እኔ ድብቅ ሰው አይመቸኝም፣ ስለዚህ አዝናለሁ። እሺ አትሄድ። እሺ እነግርሃለሁ። ግን አንድም ሳቀንሽኝ ሳጨምሪ። ተስማምቻለሁ። ደስታዬ። እና ከየት ነው የምትጀምሪው? ቆይ እሺ እነግርሃለሁ። የማላውቅህ አፍቃሪ፣ ለጤናህ እንዴት ነህ?
ዛሬ ይሄንን ደብዳቤ ስጽፍልህ እንደባለፈው ሙድ ሊይዝብህ አይደለም፣ ግን አንድ ነገር ልነግርህ እፈልጋለሁ። ከዚህ በላይ አታስቀኝ። እውነት አንተ እኔን አፍቅረኸኝ ከሆነ በአካል መጥተህ ስሜትህን ንገረኝ። በእርግጥ ድፍረቱን አጥተህ እንደሆነ እኮ ይገባኛል፣ ግን ደግሞ አንድ ነገር ልብ በል። ምናልባት ማፍቀርህ ቢገባኝ እንኳን ደፍሬ ምንም ልልህ አልችልም፣ ምክንያቱም ሴትነት ይይዘኛል። ስለዚህ በእናትህ ራስን ሚስጥር በማድረግ ባታስጨንቀኝ ደስ ይለኛል። ከዚህ በኋላ አንተም አትጻፍልኝ፣ እኔም አልጽፍልህም። ወይኔ በጋሼ ሞት። ቆይ ምንድን ነው የማደርገው? እንዴት ነው እሺ አፈቅርሻለሁ ምላት? አረላሽ ይሄማ ከኔ አይጠበቅም። ይኸውልሽ ሄርሜላ፣ አሁን በደንብ አድርጊ ስሚ። ምንድን ነው የምሰማሽ? ይኸው ሚኪን አምጥቼልሻለሁ። ከዚህ በኋላ እንደፈለጋችሁ መሆን ትችላላችሁ። እኔ ጋር ግን 10 ጊዜ እየደወልሽ አታስፈራሪ። ሰምኛለሽ? ሚኪ የምለውን ነገር ማያደርግ ከሆነ ግን እመኝን ካንቺ ራስ አልወርድም። ቆይ አንቺ ምንድነው የምትፈልጊው ከኔ? ምንድነው መቀባጠሪው? ሚኪ እረፍ። ኧረ በእናታችሁ ሁለታችሁም ተረጋጉ። ይኸው በፊትሽ እኮ አልፈልግህም ከሷ ጋር መሆን ትችላለህ እያልኩት ነው። ከዚህ በላይ ምን ላድርግ? ከሱ መስማት የምፈልገው ነገር አለ። ከኔ ምንድነው መስማት የምትፈልጊው? ከዚህ በኋላ ከሄዋን ጋር ምንም አይነት ግንኙነት አይኖረኝም ብለህ በፊቷ እንድትነግረኝ እፈልጋለሁ። ህፃኑ ቂርቆስን ከፈለግሽ ግደኝ እንጂ አልልም። ስለዚህ በህይወት ላይ ወስነሃል ማለት ነው። ከማልፈልጋት ሴት ጋር ከመሆን ሞቴን ይመርጣሉሽ። ቆይ አንተ ለምን ያለችሽን አትላትም? እኔ እኮ ከዚህ በኋላ በምንም ታምር ካንተ ጋር አልሆነም። የኔ ፔር አንቺ የፈለግሽውን ነገር መወሰን ትችላለሽ። እኔ ግን ካንቺ ተለይቼ ከሄርሜላ ጋር አንድ ሰከንድ መኖር አልፈልግም። ሚኪ ታዲያ ወዴት ነው? ተረጋጋ እንጂ። ይኸውልሽ ሄርሜላ፣ እስካሁን ያልሽኝን በሙሉ አድርጌያለሁ። ከዚህ በላይ ላግዝሽ ባለመቻሌ ደግሞ አዝናለሁ። እንዲህ በቀላሉ ምን ላቀቅ እንዳይመስልሽ። ሄርሜላ በመጀመሪያ ተረጋጊ። ደግሞ አንቺ ማነሽ? ሀና እባላለሁ፣ የሄዋን ጓደኛ ነኝ። ታዲያ ምንድን ነው የምትቀባጠሪው? ቆይ ግን ሚኪን እንደዚህ እያስገደድሽው ያንቺ ቢሆን የምትፈልጊውን ፍቅር የሚሰጥሽ ይመስልሻል? ብቻ እየመከርሽኝ ባልሆነ። አዎ እየመከርኩሽ ነው። ሲሪየስሊ? ምናልባት በእልህ አይንሽ ታውሮ ሊሆን ይችላል፣ ግን እመኚኝ ፍቅርን መቼም በእልህ የራስሽ ማድረግ አትችይም። እሺ ባኪ ዝም ብለሽ አትቀባጥሪኝ። ምን ትመስላለች? የሆናችሁ አንድ አይነቶች። በፈጣሪች ደግሞ ነው ስርዓት ቢስ ናት። ሄሎ ማልበል? ወይኔ ሄሉ፣ ድምጽሽ በስልክ እንዴት አባቱ ነው የሚያምረው። ይቅርታ አላወኩም። አንድ ነገር ላስቸግርሽ። በዚህ ድምጽሽ ምንቱዬ የኔ ቆንጆ ነቅቷል ንቃ ብለሽኝ ሪከርድ አድርገሽ ሁሌ ባንቺ ድምጽ ጧጧት ልነሳ። ብቻ ምንቱ እንዳትሆን ነኝ እራሱ ነኝ። አናቱ ላይ ነው የደረሽበት። ቆይ ስልክን ከየት አገኘኸው? ወርቆ ነዋ። አንቺ ልቆይ ስልክሽ መሬት ላይ አትጣይ ብዬ ስንቴ ነው የነገርኩሽ? ያው ወርቆ አገኘሁት። እኔ ደግሞ አፈፍ ከጸጋ ጋር ሆናችሁ ነው እንዴ? አረ ብቻዬን ነኝ። አላስችል ቢለኝና እንቅልፍ ቢነሳኝ እኮ ነው የደወልኩልሽ። ምንድነው አላስችል ያለው? እባክህ ውበትሽ ብዬ ላሽኮርመምሽ እንዴ? እንዴ ምንቱ ምን ሆነ ነው? አቤት አንቺ አሁን ከጸጋ ጋር መውረድ ስለጀመረ እኔ በማል ባወራው ይደብራል ብለሽ ነው አይደል? አዎ ይደብራል። ግን እንዳይደብር አድርገን ብናወራ ደስ ይለኛል። ምን ማለት ነው? እንደዛ ደግሞ ይቻላል እንዴ? በደንብ ይቻላል። እሱን እኔ ያሳይሻል። ግን ለመሆኑ የት ነሽ? የት ነኝ? መሬት ላይ ነኝ ነው ይባላል። ቆይ ስንቱን አስተምሬ እንደምችለው እኮ ነው ማላቀው። እሺ መሬት ላይ ነኝ። እንደሱ ነው ይባላል። ቆይ እንደዚህ ምን ቀጥለው እስከ መቼ ነው? ቤዛ እኮ እውነት አላት። የፈለገ ቢሆን እሷ ሴት ናት። ደፈር ማለት ያለብኝ ደግሞ እኔ ነኝ። ማፍቀር ደግሞ መሸነፍ አይደለም። ስለዚህ አሁን ልጠብቃትና ደብዳቤው መጽፍላት እኔ እንደሆንኩ እነግራታለሁ። ቆይሻው ምንድነው የምላት? ቆይሽ ለምሳሌ መጣች እንበል። ቤዚ አንቺ ልክ ነበርሽ። እስከ ዛሬ ደብዳቤ የጻፉት እኔ ነኝ። ምንም ደስ አይልም። ቤዛ በቃ አንቺ አሸንፈሻል፣ እኔ ተሸንፌያለሁ፣ አፍቅሬሻለሁ። በፍጹም እንደዚህ የማይሆን በፍጹም እኔ መሸነፌንማ ማመን የለብኝም። እጭ ምንድነው የሚሻለው? በፈጣሪ
በቃ ዛሬ ማይበጣ ይፈንዳ ነግራታለሁ።